ለምንድን ነው የማያነሳላት? እናቱ ሞታ ነው። አንተ እውነት ግን ትንሽ ውርር ያደርጋል። በቃኝ እንዴ! ግን የማን ነው ምርጥ? ኦኬ አይነ ስውር ነች። ወዴት? ኦኬ መርዝ አርግታበት ዳሽን ባንክ ሌላ ታሪክ ከቷቸዋል ልጆቹም ማለት ነው። እና ያስለቅሳል አሉ። እስቲ እኔ እንግዲህ ማልቀስ ፈልጌያለሁ። ካለቀስኩኝ በጣም ቆይቻለሁ። እና እስቲ በፊልም ካለቀስኩኝ የማን ያስለቅሳል? የዮናታንን አይቼዋለሁ የተወሰነ ቦታ እንደዚህ ዝም ብሎ መቃብር አካባቢ ታለች እና በደንብ አላየሁትም። የዩትናስም ቪዲዮን በስንት መከራ ሌላ ሰው ፖስቶ ከዛ ላይ ነው ያገኘሁት ቪዲዮን። የነዚህ ሁለቱን እኔ አንድ የነጉተማ የነሱን አለማየት አይቻልም። ስለዚህ እስቲ የዮናታን ያስለቅሳል ብለዋል። ከሱ እንጀምር መሰለኝ። እሺ ስልክ ተጣራ። እሺ መጣ እንዴ ይሄ ሁሉ ጥድፊያት ለመሄድ ነው። ቸኩያለሁ። ቆይ እባክህ ነው ልጄ፣ ከጎረቤት ተበድሬ ያመጣሁት ነው። እባክህ ልጄ፣ እችን ሳትቀምስማ አትሄድም። ምን የሚያጣድፍ ነገር መጣ ልጄ? ኧረ ተው ግድ የለም ተረጋጋ ልጄ፣ ተው ግድ የለም። እችን ብቻ እባክህ። ኧረ ተው ግድ የለም ልጄ፣ ተው። ኧረ ተው አንተ ልጅ ተው። የአባትን ቮልስ እንደቆሙ ቀረ አይደል? ይደርሳል። አንዴ አሁን ቸኩያለሁ። በእናትሽ ቢያንስ አትስመኝም? ቻው። የት ይይዙ ነው? ስልክ እየጠራ ነው። ለምንድን ነው የማያነሳላት? እየቀወጠው ነው። ቀድም ለዚህ ነው እማዬ። ኦኬ እናቱ ናት እየደወለችለት ያለችው። እሺ በጌታ 53 ምስክ ምንድን ነው? እናቱ ሞታ ነው። አንተ እውነት ግን ትንሽ ውርር ያደርጋል ሰው ግን ከኔ ያለ ይምሰል ሄዷል ርቋል ይናፍቃል ልቤ ይናፍቃል እንደማትመለሽ አውቆ ይጠብቃል ናፍቆት ያጠግበው በዚህ ሙድ እንዴት ነው? እሺ ጫና ያለ ችግር የለም። ሰማይ መንገድሽ ሲጠና ልድልኝ ነበር ቃልሽን ላንዴም ሳልሰማ ያ ሁሉ ዛሬንማ ወይኔ እኔ ነኝ ወይ እናት ምን ተሰምቶሽ ምን ልትይ ነበር? ባነሰው ምን ልትይ ነበረ? ወይኔ
እናቴን ሁሉም ጥሎት ሄደ። ሪላክስ ላይ ስለሆነ እንግዲህ በርታ። እንዴ የሆነ ነገር ላይ እናታችን መስለኝ ልጃችን መስለኝ መበርታት ነው ያለብን። እንግዲህ የቀረኸው እንትን አይዞህ መበርታት አለብን። አንተ ካልበረታ ደግሞ ሌላው ቤተሰብ ሊበረታ እኔማ ሁሉም ሰው ነው የሚለው። ስለዚህ በጣም ጎበዝ መሆን አለብን እና አይዞህ፣ መጽናናቱን እግዚአብሔር ይስጥህ። ተጽናና፣ አይዞህ። በጣም ነው ጎበዝ መሆን ያለብህ። አሁን ምክንያቱም እያንዳንዱ ሰው ላይ የሚኖር ነገር ነውና ሁላችንም ከዚህ ያለ ማንቀር ወዴት ነው እየሄደ ያለው? ምንድን ነው? የመጀመሪያ አካባቢ ነው ውርር ያደረገኝ ውስጤን። አሁን ግን ያው እንትን ይላል ስሜት ይነካል። ግን ቢሆንም አለቀስኩ እንደሚሉት ያው ምናልባት ድራማ ስለሆነ ሊሆን ይችላል። ያው ትንሽ ራሱ ቢወራው እናት ስለሆነች ነው። ብዙዎቻችን ለእናቶቻችን ጊዜ አልሰጠም። ምናልባት እኔ አሁን ከዚህ የተማርኩበት ነገር ቢኖር ይሄ ነገር ሊሆን ይችላል። እሺ ምንድን ነው ይሄን ጋቢ ደግሞ ማለት ነው? ምንድን ነው? ህልም ነበር እንዴ እስካሁን? ምን እኔ ልጅ ምን ሆንክ? ዛሬ ከጎረቤት ተበድሬ ያመጣኋትን ምግብ ሳትበላ አትወጣም። ቪዲዮ ተመልሶ መጣ ማለት ነው። ምን ነው? አይ በጣም ደስ ይላል። በዛ ለመቆጨቱም አንድ ነገር የአባትን ቦርስ በቃ እዛው አጎት ቤት እንደጣልፈው ቀረ። ለመስራት ዛሬ ሁሉ ነገር አስተካክሏል። እባክህ በቆመበት ቀረ። ታጉርሺ ነው እንዴ? አዎ የብርሃኑ ምልክትን አይታችሁት ከሆነ ከዚህ በኋላ ያለውን የሚገልጽልን ይመስለኛል። አሜን። ሰላም ዋለልኝ። ሰላም ግባ የኔ ልጅ፣ ሰላም ግባልኝ። እሺ ጋሼ ካሽ አላስኩም። በምን ላድርግ ነው? መድራኪ ሲፈራ የማቾት እናቴ ሰላም በልልኝ። ደስ ይላል። ግን ያው ታሪኩን ይዞን ይሄዳል። ማስታወቂያውን በዛው እንድናይ ያደርገናል። ግን የእኛን ተጠቃሚነት ብዙ የሚያሳየን አልመሰለኝም። ብቻ ግን አሪፍ ነው። በጣም ምርጥ ነው። ማስታወቂያ ከተሰራ እንደዚህ ነው። ግዴታ ማስታወቂያ የሚወክል ነገር መሆን አለበት ሳይሆን እኛ ማስታወቂያው የምንመለከትበት ነገር ነው ወሳኙ ነገር። አይ ዶንት ኖ እኔ እንዴት እንደተረዳሁት አላውቅም፣ ግን በጣም ምርጥ ነው። እግዚአብሔር የሚያስደስቱ ልጆች ይስጥህ የኔ ጌታ። በጣም ነው ደስ ያለኝ። ወይ እግዚአብሔር ይስጥልኝ፣ እደግልኝ። ያ ነገር ከሊና ውስጥ እርሱ አልጠፋም። ግን ምርጥ ነው። 53 ዋው ምርጥ ነው። እግዚአብሔር በጣም አድንቄዋለሁ። በጣም ምርጥ ነው። ከዚህኛው ግን የተሻለ የማን ነው? አሁን የዩቲናስን እናያለን። እስቲ የሷን ደግሞ እናይና
ከሁለቱ አንዱን እንመርጣለን። እሺ እሺ ጠዋት አይቼው ነበር የሚነካው። አይ ጥሩ ሰበሰብ ነው። ነይ ወደዚህ መሸልሽ ደግሞ ምን ብለሽ ነው የምታዘንብኝ? ቀጥቅጬ ስላልገደስኩ ምስጋና መሆኑ ነው? ኦኬ አይነ ስውር ነች። አልበላም አልክ። በቃ ግድ የለም አንተ ብላ። ይህ ነገር በጣም እየበሰጠኝ ነው። ደስ እያለኝ ነው። እንዴት እንደሆነ አላውቅም። ምንድን ነው? አምባር ስታሳዝን ባሏ ድንገት ሞተ። ምን ያህል በወድሽ ነው ወንድሜን ስትገቢ እያየሁ ዝም ያልኩት። አታስመስል። ለመሬት ስትል ቆመህ እንዳየኸኝ አውቃለሁ። ሞቱንም ከኔ በላይ እንደምትፈልግ አውቃለሁ። እኔ ባጣም ዛሬ አንቺ ግን ብርሃንሽን ያሳጣ ማለት አያለኝ ግርማ ማለት አያለኝ ዋው መሳጭ ነው። እግዚአብሔር ሌላ ታሪክ እየገባን ያለነው በቲክቶክ እንዲህ ከተሰራ ሲኒማ ፊልም ማድረግ እንደሚቻል አሰብኩት። ደህና አደርሽ አምባር። አዲስ ነገር አለ? አዲስ ነገር የለም። ደብዳቤውን ከላኩኝ ቆይቷል፣ ግን እስካሁን አልመለሰልኝም። አጎትሽ ከላከ እነግርሻለሁ። እሺ አምባር። ሰላም ዋይ። እሺ አምባር፣ ቻው። ምንድን ነው ሻፈደባታል? አምባሬ እስከዛ ድረስ ያለውን ቁረጭ። እሺ የዘለልሽውን እኔ እየተከተልኩሽ ቆርጣለሁ። እኔ የምልሽ ስንት ነው የጎደለሽ? ከዛ አዲስ አበባ ግን በእግር ምን ያህል ይርቃል? ሞኞ በእግርሽ ሄደሽ በጉዞ ብዛት የሞተችዋ ሴት ተብለሽ ቴሌቪዥን ላይ ልትቀርቢ ነዋ። አሁንስ ምን ለዩ? ሲሞኝ መሞት አይቀር። እናንተ ሁለታችሁ የመጨረሻ ማስጠንቀቂያ ነው የምሰጣችሁ። ስራ አትሰሩም እንዴ? ረሽና ኧረ ወይኔ ይሄን ያህል ደረጃ ሄደው ከሰሩማ በጣም 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 ጎበዝ ናቸው በእውነት። ይሄ ሁሉ ኮስት አውጥታበት እንግዲህ ቪዲዮ ማስጠፋት ማለት ምን አይነት ነገር ላይ እንደደረሰ ይቻላል። አንድ ሰው ይገርምኛል። አስፈላጊ አይደለም እኮ ይሄን ያህል ደረጃ መሄድ።
ማን ነው? አምባሬ የመሸበት እንግዳ አታሳድሪ። በያሚጣፍጠው ፍርፍርሽ ናፍቆኝ ነው የመጣሁት። ወዴት ወደ ኋላ ትንሽ ወደ ኋላ ቆጭ። ኦኬ ሊያጎርሳት አምባሬ አበይ ወዴት ኦኬ መርዝ አርግታበታለች ብሎ ነው። እሺ በጣም ደስ ብሎኛል ልጅ በማየት። አሁን መሄድ ትችያለሽ። ይሄን ግን ጸሐፊው ማን እንደሆነ ማየት ፈልጌ ነበር። እንዴት እንደሆነ አላውቅም። ያ ቪዲዮ ስላላገኘው ጸሐፊው ምናምን ታስቀምጥ ነበር የሷ ቪዲዮ ቢሆን። አምባር አጎት ስልክ ነግርሻለሁ። እሺ አምባር ደብዳቤዎቹን እየላኩኝ እንዳልሆነ አውቃ ይሆን እንዴ? ደህና ነሽ ግን አምባር? ኦኬ ደብዳቤዎቹን እየደበቀ ነው። የምን ደብዳቤ እንደሆነ እስኪ እናያለን። አምባሬ ይሄ ስታለቅስ እንደዚህ ነው የምር በይደና ደሪ በቃ በሩን በደንብ ዝጊ እሺ። አምባር ይችላል እኮ በእውነት ይችላል። እሱ ሚስጥረኛሽን እየበረደው ነው። አንድ ብለው መሯታል እዝራ ና ጻፍለት እዝራ ጀምሪ አምባር ምነው እናቴ አባቴን አስበልጣ አንተን አይደለም ያደራ ያለችው አጎትዬ ጠፍቼ እንኳን የሚሄድበት እናት የለኝ አባት የለኝ አጎትዬ ገንዘብ ላክልኝና ነፃነት ልግዛ ገንዘብ ላክልኝ ያው በዳሽን ባንክ
እንዲህ ነው መጨረሻ እንኳን ገመት እንደዚህ በሰለ አምባር ወይ አምባር ወይ አምባር አድራ አምባር አምባሬ የኔ ፀሐይ ምን ሆነሽብኝ ነው? እኔ አጎትሽ ላንቺ አንሼ ነው። ለመሆኑ አምባሬ እንዴት ነሽ? በላካችሁልኝ የዳሽን ባንክ አካውንት የተወሰነ ብር አስገብቻለሁ። እዚያ አጠገብሽ የሚረዳሽ ሰው ካለ በዳሽን ባንክ ሱፐር አፕ አካውንት ከፍቶ በቀጥታ ወደ አንቺ እንዲያስተላልፍ አድርጊው። ካልሆነ ግን እስከ ቅርንጫፉ ድረስ ሄዳችሁ ወጪ አድርጉት። ብቻ አንቺ አይዞሽ። አዲስ አበባ የዮናታን ላይም ፀሐዩ ይወጣል፣ እዚህ ላይም ፀሐዩ ይወጣል። የሆነ ነገሩን ተረድቶታል ማለት ነው። ያው እሷ በጣም ጂኒየስ ናት። ዮናታን ያው ፊልም ሲሰራ ምናምን ስላላየሁት እሷ ያው ስራዋ ነው። እሷ ዳሽን ባንክ ድረስ ሄዳለች። እሺ አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ አዲስ አለ አዲስ አለ ሳለ ሳው ወጥ ሳውታ አዲስ አበባ አዲስ አበባ እሺ አንተር በጣም ነው ደስ የሚለው። በቃ ቀረጻቸው፣ ስክሪፕታቸው፣ ቦታ መረጣቸው፣ የሰሩበት መንገድ ቀኒ ደስ ይለኛል። እንደዚህ አይነት ነገር ሳይ በጣም ነው ደስ ይለኛል። ትችላለች፣ እግዚአብሔር በጣም ትችላለች። እንግዲህ ይሄ እናንተ ውሳኔ ነው። የዮናታን ምርጥ ነው ወይስ የዚች ምርጥ ነው? እናንተ እንደፈለጋችሁ። ይሄ ከጥላቻ ሀሳብ ምናምን ነፃ አውጡ። በቃ ሪያሊቲ አሪፍ ሰርቷል። እኔ ሁለቱም አሪፍ ሰርቷል። ግን ለእናንተ ደግሞ ምርጡ አሁን ለእኔ ምርጡ የሆነው ለእናንተ ምናልባት ምርጡ ላይሆን ይችላል። በጠላው ሰው አሪፍ ሰርቶ አይደለም ማለት አልችልም። አሪፍ ሰርቷል። በቃ እውነታው ይናገራል ማለት ነው። የመጨረሻ አንድ የመጨረሻ የእነንተናን 3 ደቂቃ ናት። እሷ ብዙም አታቆያችሁም። እሷን አይተን ጠቅለል አድርገን ሰመራ አድርገን እንጨርሳለን ብዬ አስባለሁ። ስለዚህ እሷን ብቻ ነኝ። ሌሎች አሉ 2 እንትኖች እነሱ ይቅሩ በቃ። ምክንያቱም እናንተንም ላዝጋችሁ አልፈልግም። እኔ እኮ በእናታችሁ እወዳችኋለሁ እኮ ግን ምን ላድርግ? እሺ አሁን የእነ ጉተማ ይሄ ጀምሯል። እነዚህ ቦታውን ከየት ነው የሚያገኙት? የነዚህ ቦታቸው በጣም ነው የሚገርመኝ። የት ነው ያለነው? ጥጥ ያለ ጫካ ውስጥ የት ነው ያለነው ስላለን እሺ ዋው ኤዲቲንግ ዋው ስራ እንዴት ወደዚህ ልመጣ ቻለ? ብር እንኳን ወደዚህ እንድቱ በሰላም መጣችሁ ማለት ይኸውላችሁ፣ ዓለም ገደብ የሌለውን ህይወት ቀለል አድርጎ ለመኖር ሌት ተቀን ሰዎች ይለፋሉ። በዚህ በእኛ ዓለም ደግሞ ህይወት የበለጠ ቀላልና ምቹ ናት። በዚህ ከተማ ውስጥ ያሻችሁን ገንዘብ ለፈለጋችሁት ሰዎች፣ ቡድን፣ ተቋም ያለ ገደብ የምታዙበት ከተማ ነው። ታዲያ በዚህ ብር ያሻንን መግዛትና መሸመት እንችላለን ማለት ነው። የፈለጋችሁትና ያሻችሁን ነገር መገበያየት ትችላላችሁ።
ነገር ግን ይህንን ማድረግ የምትችሉት በዚች ከተማ ሳይሆን እዚሁ እኛ ዓለም ውስጥ በሚገኝ ሌላኛው ከተማ ውስጥ ነው። ታዲያ ወደዚህ ከተማ እንዴት ነው የምንሄደው? አንድ እርምጃ ብቻ በቂ ነው። እንዴት? እሺ አሁን ደግሞ የት ነው ያለነው? በዚህ ከተማ ውስጥ የማይሸጥ የማይለወጥ ነገር የለም። ካላችሁስ የማይሸጠው ነፍስ ብቻ ነው። የፈለግነውን ነገር ሁሉ በዚህ ከተማ ማግኘት እንችላለን ማለት ነው። በሚገባ ያለምንም ጥረት ባላችሁበት ሆናችሁ ጊዜ ቦታ ሳይገድባችሁ የፈለጋችሁትን አይነት የተለያዩ አልባሳቶች በከተማችን ውስጥ ያሉትን የሁሉንም ሱፐር ማርኬቶችና የኤሌክትሮኒክስ ምርቶችን በተጨማሪም ይህን የመሰለ ስንጋ ብትፈልጉ ቅርጫ አድርገን የፈለጋችሁበት ቦታ እናመጣላችኋለን። በዚህ ከተማ ውስጥ አለ እንጂ የለም የሚባል ነገር የለም። ታዲያ ከዚህ ለመውጣት አንድ እርምጃ ወደፊት። ሰላም፣ እንዴት ናችሁ? አሪፍ ነው። ምንም አይልም። ምርጥ ነው። ሰላም፣ አሁን ያላችሁበት ከተማ ማይካድስቲ ይባላል። በዚህ ከተማ ህይወት የተፈጥሮ ንግድ ከብርሃን ፍጥነት በላይ የምትጓዝበት የዶሮ ላማን ያህል ቀላል የሆነችበት የቴክኖሎጂ ከተማ። እነዚያው ሙሉ ኤዲት ተጠቅሞ የዳሽን ካርድን ብቻ በመጠቀም ብራችሁን ወደ ዶላር በመቀየር ዓለም አቀፋዊ ግብይቶችን ለመገበያየት ለምሳሌ ከሼን ከአሊባባ ላይ እንዲሁም ከኔትፍሊክስ ላይ ፊልሞችን ከስፖቲፋይ ላይ ደግሞ ሙዚቃዎችን ከቤታችሁ ሆናችሁ የመዝናኛ ክፍያዎችን መፈጸም የምትችሉበት ሙዝ ከመላጥ በላይ ህይወት ቀላል የሆነበት ታላቅ የቴክኖሎጂ ከተማ ነው። ቆይ እንደዚህ ህይወትን ቀላልና ዘመናዊ የሚያደርጉ ከተሞችን የያዘ ዓለም ምን አይነት ዓለም ነው? ይህ ዓለም ሁሉም በአንድ የያዘ የዳሽን ሱፐር አፕ ዓለም ነው። በዳሽን ሱፐር አፕ ዓለም ሁሉም ነገር አንድ እርምጃ ቀዳሚ ነው። አንዴ ለሶስቱም እናጨበጭባለን። አንዴ ለሶስቱም እናጨበጭባለን። ለምን መሰላችሁ? ይችላሉ። እኔ አሁን እግዚአብሔር ነው ማለት እንግዲህ ከእግዚአብሔር በላይ እንትን አላየኋቸው። ሶስቱንም ቪዲዮዎች አላየኋቸውም። ሰማሁ በዝና የዳሽን እንትን አልኩኝ። የዳሽን የተሰሩትን ማስታወቂያዎች ቪዲዮዎችን አመጣሁኝ ከእናንተ ጋር አያለው ብዬ ነው ያመጣሁት። ያያችሁ አይታችሁታል። ግን የማን ነው ምርጥ? አሁን በጣም ለመምረጥ የእንትና ምርጥ አይደለም እያልኩ አይደለም። እዚህ ጋር አንዴ ይቅርታ ይደረግልኝ። እነሱ ማስታወቂያ ነው የሰሩት። በቃ ሙሉ ዳሽንን የሚወክል ዳሽን የሚሰጠውን እያንዳንዱን ነገር ዳሽን ላይ ምን ማግኘት እንችላለን የሚለውን ነገር ከዳሽን የምንጠቀመውን ነገር እያንዳንዱን ነገር እነ ጉተማና ብሩ ሰርተውታል። እነሱ ስለ ባንኩ ሙሉ ማብራሪያ የሚሰሩት። ስለዚህ የነሱ ችግር የለውም። አንዳንዴ ስክሮል ልታደርገው ትችላለህ ከደበረ። ባንኩም በራሱ የሆነ ሊሰራ ይችላል ማለት ነው። እንደዚህ አይነት እንትኖች ማስታወቂያችን ምርጥ አይደለም ማለት አንችልም። የነሱ ምርጥ ነው። የሁለቱን የዮናታንንና የዩቲናስን ነው እንግዲህ አሁን የነሱ እንዴት ነው እናደርገው? ትንሽ በቃ የሄደችበት ርቀት ምናምን እያንዳንዱ ነገር ዩቲናስ ጋር ትንሽ ያደላብኛል። ትንሽ ነው ብዙም ተራቀ ብሎ ሳይሆን ዩቲናስ ጋር ትንሽ ያደላብኛል። የዮናታንስ ካላችሁ የዮናታን ምርጥ ነው፣ ደባሪ ነው እያልኩ አይደለም። ግን ትንሽ የሄደችበት ርቀት ባንክ ገብታለች። እሱም እኮ መጨረሻ ላይ ሰርቷል። ግን ምንድነው ያ ሁሉ አሁን የሷ ቪዲዮ አይታችሁ ከሆነ ወደ 12 ደቂቃ ሙሉ አሳይታኛለች። ሰው ቲክቶክ ላይ አያየውም። እሱ ሌላ ታሪክ ነው። ግን ቢያንስ ታሪኩን ወደዛ ወስዳ እንድናይ ያስደርጎናል ማለት ነው። ስለዚህ ምርጥ ነው። ምርጥ አይደለም ማለት አንችልም። ስለዚህ በጣም ተመችቶኛል። አንድ ብጨምር ደስ ይለኝ ነበረ፣ ግን በቃኝ። ከፈለጋችሁ እናንተ ሌላ ምርጥ ነው የምትሉት እንትና እኮ እንደዚህ ሰርቷል የምትሉት ካለ ምናልባት እሱን ጠቁምኝና እሱን ማየት እንችላለን። ከዛ በተረፈ ብዙም እንደዚህ ተቃራኒ የሆነበት ጉዳይ ምናምን ነገር የለም። ይመቻችሁ። አርጉኝ ሰብስክራይብ አካችሁ። ኧረ በእናታችሁ ለማንኛውም ይመቻችሁ። ዛሬ በዚህ አይነት መንገድ ትንሽ መጥቼ ነው፣ በጣም ስላላስቻለኝ ነው። እንደዚህ ምናምን አስለቀሰ ምናምን ሲባል እውነትም ደግሞ ልብ ይነካል፣ ትንሽ ልብ ይነካል።
ይመቻችሁ። እናንተን እወዳችኋለሁ። አብረን እንቀጥላለን። ጅማሬያችን ትንሽ ቢሆንም ፍጻሜያችን ግን ታላቅ ይሁን። እወዳችኋለሁ። ዋናው እናንተ ካላችሁ ወሬ አበዛውኛ።